ኦኬ ብለን ተያይዘን ወደ ውጭ ስንወጣ ወላሂ መሲ አራት ሴቶች አሉ ውጭ ላይ አራት ሴቶች ቆሞ ውጭ ላይ ከዛ ነው ሲጀመር የመጡት እኮ ከዛ እኔ ደነገጥኩኝ። ልክ እንደ ፖሊስ የሆነ ህንድ ላይ እንደሚሰራ ፊልም ነው የሚያደርጋቸው። ከዛ ምን ሆነው ነው እነማን ናቸው አልኩኝ። እኔ እንጃ ብዙ እነዚህ ሴቶች ከእሷ ጋር ነው የመጡት አትመናት አልኩኝና እሷን ከአንቺ ጋር አይደል የመጡት አላቃቸውም ብለህ ግግም አለች። አንዷ መጠችና ምን ተፈጥሮ ነው ማን ነው የሚያፍንሽ አለቻት። መታ ማለት ነው ቃል በቃ ስትል ማን ነው የሚያፍናት አልኩኝ። ይኸው ግሩፕ ላይ ተለቆ ነው ሊያፍኑኝ ነው፣ ማንም ሰው የለም ከኛ ሰፈር ልጆች ማንም የለም፣ የሀዲያ ልጆች እኛን ሊያፍኑ ነው ብላ ስትል ነው የመጣ ነው። ልጅቷን አናቃትም ግን ግሩፕ ላይ ሲባል አጠገቧ አካባቢ ላይ ያላችሁ ሰዎች ሂጁ ሲባል ነው የመጣ ነው ምናምን ብላ ስል ለካስ እኛን እዛ ቁጭ ብለን ፎቶውን አንስታ ግሩፕ ላይ ለቃለች ምናምን ወታ ሎኬሽን ልካላችኋለች ምናምን እያፈኑኝ ነው ድረሱልኝ ብላለች። ያ ተፈጠረ። ለቤኪ ቪዲዮ አድርጌ ላኩላት። መጨረሻ ላይ ይቅርታ ብላ እግራችን ላይ ወደቀች። እንደዚህ በልጁ ምክንያት እናንተን በመናገሬ ሶሪ ይቅርታ ብላ በቃ ላይቭ ላይ ቤኪ አይልሻል ብለን ተለያየናት ማለት ነው። ይሄን የተፈጠረው መስሻ። ኦኬ በነገራችን ላይ መዲ ከዚህ በኋላ የትኛውን ቦታ ላይ በአካል ሂጂ ስትባይ እንዳትሄጂ የትም። ይሄ ትምህርት ይሆንሽ። እዚህ ቲክታክ ላይ አንድ ነገር ልንገራችሁ። ሙኒትም ሆነች መዲም ሆነች እኔም ሆንኩኝ ሳራም ሆነች ማንም ይሁን እዚህ እናንተን ሰፖርት የሚያደርጋችሁ ሄደን ከሰው ጋር ስንጣላ እኛ ሞተን እናንተን ልናኖር አይደለም። እች ልጅ እንደዛ አለች፣ ግሩፕ ውስጥ እንደዛ ብላ መጥታ ልጁ ሄዶ ቢሆን ኖሮ እዛ ጋር ጸብ ይፈጠራል። እነዚህ ልጆች ሊደበድባት ነው ብሎ እሷ የሆነ ጎጥ ውስጥ ትወትፋለች፣ አጀንዳ ፈጥራ። በነገራችን ላይ በእንደዚህ የራስሽ ያደረግሽው ወንድ ራሱ አይጠቅምሽም። እየመረረሽ ትውጫለሽ። አስረግጬ እነግርሻለሁ። ከዛ በኋላ ደግሞ ምንድን ያልሽ ሳይድ ይዘውብኛል አልሽ። አንቺ ልትደባደቢ ኦልሬዲ እኮ ልትደባደቢ እኮ ሰው ሰብስበሽ ሄድሽ ሰው ነሽ ኢማራት ላይ። ምክንያቱም በቃ ተስፋ ቆርጠሻል። አንቺም ዲፖርት መደረግ ነው የምትፈልጊው፣ እሱም ዲፖርት እንዲደረግ ነው የምትፈልጊው። ሁለታችሁም ተያይዛችሁ ገደል። በመጀመሪያ ስትተኙ አናቅም፣ ስትሸካሸኩም አናቅም፣ ሲሸከሽክሽም አናቅም፣ ስትሸከሽኪም የምናውቀው ነገር የለም። መጣሽ ብሬን ተበላሽ፣ አለቀሽ። ለምንድን ነው ገንዘብሽን ከፍለሽ የመጣሹ ልጁን ከፍለሽ ያመጣሹ አለሽ። ተቆጣንሽ አይደለም ተቆጣንሽ። ልጁን ልናናገርልሽ ገንዘብሽን ልናስመልስልሽ እንጂ መዲን እዛ ሰዓት ውስጥ የከተትናት አምጥታ ከአንቺ ጋር የሆነ አልጋ ላይ የሆነ ታምራዊ ነገር እንዲፈጠር አይደለም። ኦኬ የሆነ ታምራዊ ነገር እንዲፈጠር ምናምን አይደለም። አንቺ ግን እግዚአብሔር ሰው ክፉ ነው። ሰው አንዴ እሺ አንዴ ሰው እዚህ ድረስ ክፉ ነው። አንቺ እንደዛ ብለሽ መጣሽ። እነዚህ ልጆች ግን በንጹህ ልባቸው ወደ እናንተ እንዲመጡ ያደረግናቸው እንዴት አንደኛ የሀገርሽ ልጆች ስለሆኑ እንድትግባቡ፣ የአንድ አካባቢ ልጆች ስለሆናቸው እንድትግባቡ ነው። ገባሽ ወይ? እንዲደጋግምሽ ፈልገሽ ከሆነ እኛ እዚህ ውስጥ አያገባንም። መዲ ከቻልሽ ልጁን ጥሪውና ራሱን ያጽዳ። መሲ ያው ሰላም ብያችኋለሁ። ልጁ ጋር እየደወልኩለት ነበረ በተደጋጋሚ። ስልኩ እየሰራ አይደለም። ልጁ በሚሰራበት ስልኩ በሚሰራበት ሳለ አስገብተን ልጁን የማናወራበት ጉዳይ አይኖርም። እኛ የተናገርነው ብቻ ደግሞ እውነት ሊሆን ስለማይችል ከራሱ አፍም ምንሰማው ነገር ይኖራል። እውነትም ነው ወይ ውሸት ነው ወይ ራስኩ የሚያወራ ነገር። እኔ እግዚአብሔር ምስክሬ ነው። እዚህ ቤት ሲገባ ያንሳት መሲ ሲደዊ እኔ ጋር ቤክሻና እዚህ ጋር የሆነ ችግር ተፈጥሯል። የእናንተ ልጅ ነው፣ አንተ ማውራት የሚችል ነው፣ መግባባት የሚችል ነው፣ ና ችግር አብረን እንፍታ ስትይ አብረን እንፈታለን ብዬ ነው። ከዚህ በፊትም የተፈጠረ ነገር አብረን ስንሰራ ዩኒቲ ፓወር እንደሆነ ስለሚያውቅ ነው ሮጬ መጥቼ አብረን እንድንሰራ ይህን ኃላፊነት ወስጄ 8 ልጆችን ስራ አስፈትቼ ዱባይ ምድር ላይ ካለችበት ቦታ ድረስ ቀጠሮ አድርጌ የእናቱ ልጅ እንኳን እንደዚህ አይነት ነገር ሊታደርግ አይችልም፣ ሊያደርግ አይችልም። እስካለችበት ድረስ ችግሯን ለመፍታት ብለን ምንም የማይከፈለን ሰው ምንም የማናገኘው ሰው ነን። እስከዛ የወዴት ነው ግን እሷ የመጣችበት አንግል በጣም የሚደብርና በጣም የሚያስጠላ አንግል ነው የመጣችው። እሱንና እሱን ብቻ ነው ፈልጋለሁ የምትል ድምፆችን በተጋጋሚ እየሰማሁት የነበርኩት። አሁንም ልጁንም እናመጣለን፣ ምንም ችግር የለውም። ያው እኔ ኢቴ ላይ እንዲሆን የማልፈልገው ነገር ሌላ ኢቶቻችን ላይም እንዲደረግላቸው አልፈልግም። በቃ ቢኮዝ ኢቴን ወዳታለሁ፣ እናቴን ወዳታለሁ። ሴት ልጅ ማለት እናት ነች፣ ሀገር ነች።
ሰው እናቴ ላይ ኢቴ ላይ እንዲደረግላቸው የማልፈልገው ነገር አልፈልግም። ማንም ላይ እንዲሆን እንኳን አንድ ደቡብ ላይ ተወልዳ እንኳን የማላውቀው ዜጋ ብትሆን ራሱ ኢትዮጵያዊ ባትሆን ራሱ ሴት ልጅ ናት። ሴት ልጅ ክብር ነች። የእሷን ሀቅ የእሷን እውነት በጉልበትም ሆነ በሌላ ሌላ ነገር አድርጎ እንዲጠቀሙባት አልፈልግም እና ለዛ ነው ያን ሁሉ ያደረግነው። አሁንም ልጁን አምጥተንም እናስጠይቃለን። መስሻ አሁን ግን ስልኩን ደውዬለት እየሰራ ስላልሆነ ነው። ይሄ ነው እኔ ጋም ያለው። እንግዲህ 8 ልጆችን ላኳቸው ኔትወርክ እየሰራ ከሆነ ቤቲ ይሰማል። መስሻ መሲ አለሽ? አለው ምን አለ መሰለሽ መሲ፣ ወላሂ እኔ ማለት ነው አንቺ ትላንትና ብለሽኛል። ትላንት አንቺ እዚህ ጠርተሽኝ በዛ ልጅ ጉዳይ እንዳወራሽኝ ነው ወጥቼ ሄድኩትኝ ማለት ነው። በጣም ውጪ ላይ እኔ ደንግጬ ቤት ውስጥ ረብሻ ሊነሳ ስል ማለት ነው። ካፌ ሰው ካፌ ታውቂያለሽ፣ እዚህ ሀገር አይፈቀድም። ስብሰባ ለብዙ ሆነሽ መቀመጥ አቺም ታውቂያለሽ። ከዛ ወጣሁኝ፣ ውጪ ይዣቸው ወጣሁኝና ወደ ዳር አስገባኋቸው። ከዛ ልጆቹ እኛን ያሉ ስልክ ፎቶ ያነሱናል ምናምን። ከዛ ምን ተፈጥሮ ነው ለምንድን ነው ይህን ሁሉ ሰው ይዘሽ የመጣሽው አልኳት። በጣም እኔ የተናደድኩት ቤኪ ላይ እና ቡዜ ላይ ነው። እኔ ቤተሰቦቼን እንዳግዝ አትፈልጉም ወይ? ለራሳችሁ ካበቃችሁ እዚህ ከዚህ ሀገር መውጣት ከፈለጋችሁ ውጡ። እኔን ለምን ጭምር ልታወጡ ይፈልጋችሁ ነው? ለምን ነው እንደዚህ እያደረግከው ቡዜ ስለው መዲ እኔ ወላሂ ማቆ ታሪክ የለም አለ። ከዛ ልጅቷ አላቅም ያለችዋ ሴትዮዋ ሄደችና አንቺ አይደለሽ እንደ እቺ ሊያፍኑኝ ነው ያልሽው አንቺ አይደለሽ እንደ ብሎ በስልክ አሳዩት ማለት ነው። ገባሽ? ሲያሳዩት ከዛ ውስጥ 4 ሴቶች ናቸው። አንዷ ሀዲያ ናት፣ 3ቱ ወላይቶች ናቸው ሴቶቹ ማለት ነው። የሚያናደው ደግሞ አንድ ናቸው እኮ ሁላቸውም አንድ ናቸው፣ በምንም የማይለያዩ ልጆች። ከዛ እኔ ወላይታ ስለሆንኩኝ ነው ብለህ ስትናገር አትበይ እንደዚህ። እኛ ሁላችንም የደቡብ ልጆች አንድ ነን። እኔ በጣም ልጁ ላይ ተናድጃለሁ። እንዴት ይህን ሁሉ ገንዘብ ከፍለ ካመጠችው በኋላ ለምን እምቢ ይላታል ብለን ስናወራ ልጁ ቃል በቃል እያወራ ያለው እኔ ብር አልወሰድኩም፣ ብር አልከፈለችልኝም። እኔ መጣለኝ ሚዲያ መውጣት ስለማልወድ ነው እንጂ ሚዲያ ላይ ወጥቼ ያደረገችውን ሪሲቱን ቃል በቃል እነግራችኋለሁ፣ አውራችኋለሁ ነው። ልጅቷ የኔ እንዲሆን ነው የምፈልገው ነው የእሱ ሀሳብ። ልጁን ትፈልጓለች አሁንም። ስለዚህ አንቺ ብርሽን ነው እንጂ እኛ ማስመለስ ብርሽን በልቶ ከሆነ እንጂ ሀቅሽን ነው እንጂ ማስወጣት የምንችለው አንቺን እና እሱን አንድ ማድረግ አንችልም። እሱ ቢሄድ ሌላው ይመጣል። አርፈሽ ቁጭ በይ ብዬ ነግሬያት ደግሞ ሰው ሀገር ላይ ደግሞ ትዳር ኖረሽ አኖረሽ ምን ያደርግልሻል? ራስሽን ችለሽ አትኖሪም ወይ ብዬ ቃል በቃል ነግራት ኦኬ ብለ ተስማምታ ይቅርታ ጠይቀኝ ከተለያየች በኋላ ሳይድ ይዛለች ትላለች። በየት በኩል ነው ሳይድ የሚይዘው? እኔ ልጁን እንኳን አላውቀውም እኮ መሲ፣ አላወራሁት ሁላ ስልኩ እንኳን የለኝም። ኪያ ነኝ ወይ ሰላም ለእናንተ ይሁን። ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። ኦኬ ልጅቷ አንቺ ጋር ናት? አዎ እኔ ጋር ናት። ኦኬ በትልቁኝና ቪዲዮ ክፈች። ኦኬ ለምንድን ነው ቪዲዮ የሚከፍተው? ኦኬ ቪዲዮ ማትከፍቺ ከሆነ ስሚ አልገባም እያለች ነው ልጅቷ። ቪዲዮ አልገባም እያለች ነው። ኦኬ ያው ልጅ ቪዲዮ ማትገባ ከሆነ ገባሽ? ያደረገ እየሰማሽ አይደለ? ይገባለሁ እኔ ይገባል። ለምንድን ነው የማልገባው? ዩጋንዳ ትመስላለች አለች። እኔ ዩጋንዳ ተረጋጊ። ምን ሆነሽ ነው? አንዴ ያውልሽ እላፊ ቃላቶች እንድትናገሪ አልፈቅድልሽም። ለአንቺ ብቻ ብለናታል። በስርዓት ነው የምታወሪው። በስርዓት አድርገሽ ነው የምታወሪው። በራሴ አስገቡኝ። እሺ በራሴ አስገቡኝ። እዚያው ችግር የለም። ቲክቶክ ነው ማሪ። እዚያው ችግር የለም። ኤኛው ፊሊተር ካለ ፊሊተሩን አልፈጥራለሁ። አንዴ ማሲ አንዴ ይፈቀድልኝና ቅድም ቮይስ አልኩትንም ማስፋ ላሰማት። አንዴ የእሷ እንደሆነና የእሷ እንዳልሆነ እሷን እንጠይቃት እስቲ መስሻ። አንዴ ያው እዚህ ጋር ኮሜንት ላይም በጣም ብዙ እያወሩ ስለሆነ እስቲ ጭንቅላታቸው ዜሮ ነው። አንተ አሁን ከኔ በጣም ሁሉ ነገር ታውቃለህ። አንተ ግን ምንም ፋይዳ የለም። ምንም ጭንቅላት የለውም። ሁሉ ነገር በቃ አለረባ አትረባም። ለአዳሪም አትረባም፣ ለምንም አትረባም።
ትዳርማ ትምህርትም ምን ብቻ ልጅቷ ሰፈር የእሷ መሆኗን አረጋግጭልኝ እስቲ መሲ አንዴ። ትክክለኛ ስምሽ ማን ነው? መጫጫ መጥፎ ቃላት ስፔሻሊ የትኛውንም አካባቢ መጥቀስ አይቻልም። የትኛው አካባቢ ስልሽ የትኛውን ማህበረሰብ መጥቀስ አይቻልም። እዚህ ቤት መሲ እኔ ማለት ነው አንድ ነገር አዳምጪ። አንቺና ፍቅረኛሽ ስትጀናጀኑ የደቡብ ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ፣ የኦሮሞ ህዝብ አልነበረም። አያውቃችሁም። ኦኬ የትኛውንም የደቡብ አካባቢዎች መጥራት አይጠበቅብሽም። እኔ ለምጠይቅሽ ጥያቄ ብቻ መልስ ትሰጭኛለሽ። እሺ አንደኛ አሁን ያሰማው ድምፅ ያንቺ ነው ያንቺ አይደለም? አዎ ወይ አይደለም? የኔ ነው። ኦኬ ለምን አልሽ እንደዛ? እሺ እናንተ ደግሞ እረጋ አርጉኝ። እኔ እረጋ ብዬ ከተናገርኩኝ ትሰማላችሁ። እንደዛ ለማለት የፈለኩት አንቺ ወላሞ የወላሞ ዘር ነሽ ማን አለሽ ላንቺ ለማለት እሱ ማን ነው? እኔ እኮ እንደሱ አወራሁት እንጂ ዲሌት አላረኩም። የኔ ድምጽ ስለያዘ እሱ እኔ ሞይና ያረገ እሱ ደግሞ ብልጥ ሆኖ ድምጹን ያዘ። እኔ ወላሞ ልጅ ማለት ምን ማለት ይሄ አሁን ከብሔር ጋር ቅስቀሳ ነው እየተደረጋለሁ። በጣም ከባድ መንገድ እየተገዳይ ስለሆነ በዚህ መንገድ ላይ እንዳላወራ እንትን እየተደረኩኝ ነው። በማንነቴ ማን ስለሆነ ይመጣል። ታምጣና ታሰማ ቤኪ እንዳታወራ እምጠይቅሽን ቆይ አንዴ ቤኪ ቆይ አሁን ልክ እንደዚህ ብሎ የተሳደበበትን መረጃ እነሱ ይዘው መጥተዋል። አንቺ ደግሞ እነሱ እንደዛ ብለው የአንቺን አካባቢ የተሳደቡበትን ዲሌት የተደረገበት ስለሚኖር ካሜራሽን ታዞሪውና የደለቱበትን ኢቨን ታሳይናለች ከነቀኑ ማለት ነው። ካሜራሽን ታዞሪውና ዲሌት የተደረገበት አለ። እንደዛ ብለው ከተናገሩ ሁለታችሁም በይቅርታ ነው የምትለቀቁት፣ ማንንም ማህበረሰብ ስለማትወክሉ። ነገር ግን አንቺ ካሜራውን ታዞሪውና ዲሌት የተደረገበትን ታሳይናለች። እነሱ አንቺ የመጣሽበትን አካባቢ የተሳደቡበትን ይኸውልሽ መሲ ልንገርሽ ማሪ፣ እሷ ምን እንደምትል ታውቂያለሽ? ቆይ አንድ አቁሚ። ተወካይ አያስፈልግም። ባለ ጉዳዩ ተሷ ጋር ትናንት የነበሩ ናቸው። እሺ ካሚን አስገቢው ከታች መስዬ ቆይ መድዬ አንዴ ቆይ እና እሺ እኔን አስወሩኝ አንዴ ኦኬ እንድንደማመጥ አንዴ ሄሉ አንቺ ውረጅና ሳሚን አስገቢው። እሺ ማሪ ቆይ አንዴ ለሄሉ ነው መልዕክት እኔ ወላሞ ነኝ። እሱ በማንነቱ ይቆራል፣ እኔ በማንነቱ አልቆራም። ማን ስለሆነ ምን እንደሆነ መሲ አንዴ በእናታችሁ መሲ እኔ አንድ ነገር ልንገርሽ መስዬ፣ እኔ በጣም ከብዙ ሰዎች ጋር ከወላይታዎች ጋር ከከምባታ ጋር ከአማራ ጋር ከሁሉም ጋር ተግባብቼ ተስማምቼ የሚኖር ሰው ነኝ። እዚህ ጋር ማለው እናንተም እንደዛ ናችሁ። ይሄ ነገር ከማህበረሰብ ጋር ሊያነካከን ነው። ማህበረሰብን ከማህበረሰብ ጋር ዲሌት የተደረገበትን አንድ ሰው ሚውት እንዳይከፍ ሌላ ማህበረሰብ አንዴ ማሪ ቆይ አንዴ ቆይ እንደዚህ ያሉበትን እሱ ድምፅ ሲደለት ዋትሳፕ ላይ ዲሌት የሚል አለ አይደለ? ዲሌቱን አሳይን እያልኩሽ ነው መሲ። አንዴ ከሷ በፊት አንድ ነገር ሊያወራ። እሺ ያው አንቺ እየጠየቅሽ ያለሽው ስለ ቮይስ ነው። አዎ ምን አለ መሰልሽ፣ መጀመሪያ አሁን ለምሳሌ እነርሱ የፈለጉትን ቢሰዳደቡ መጀመሪያ ያወሩት ችግር የለበትም። ያው እርስ በራሳቸው አለመግባባት ነው እንላለን። ግን ትላንትና ከትላንት በፊት ቤኪ እኛን ስልክ ልጅቷ እኛ በዋትስአፕ ነው ግሩፕ ነው የነበረው። ዛሬ ቀጠሮ አለን፣ ልጁንም እኛ እናቀርባለን፣ አንቺም ትቀርባለሽ። ስለዚህ እስከዛ ምንም እንዳታወሩ ብለን ነግረናል። የነገረንን ቀጠሮ ልጅቷ አልጠበቀችም። በጠዋቱም ልጅቷ ልጁ ጋር ክር ይዛለች። ተሰዳደቡ። አይ ልጁ እንደዚህ ነኝ፣ አይ ልጅቷ እንደዚህ እያለች ስለሆነ እኔ ኢትዮጵያ መሄዳት አልፈልግም፣ እንደዚህ እያስፈራራች ነው፣ እናንተ ምን አስባችሁ ነው ምናምን ነገር አላ ልጁ። ኦኬ እነዛ ከሆነ እኛ
እዚያ ጋር ተገኝተን ልጅቷ ስመጣ ልጅቷን እንጠይቃታለን። ያለውን ነገር ልጅቷን ጠይቀን ከዛ ወዲህ አንተም ትመጣለህ ምናምን ነገር ተባባለን። ልጅቷ መጣች። መጣ በስርዓትም ያው እሷም አለች። በስርዓትም እንኳን ሰላም አላለችም። ጀስት በቃ ሰላም ናችሁ እናንተ ናችሁ ቀጠራው የያዛችሁት ምናምን ነገር አለ። አዎ እኛ ነን ጉዳዩ የያዘ ነው እኛ ነን። ለምንድን ነው የምትሳደቢ ምናምን ነገር ለማውራትም ይዘን በቃ እሷ የምታወራው ነገር በቃ ለማውራት በጣም አስጠላል። እናንተ ማናችሁ እስከሚል እያወራችሁ ነው በቃ የመጣችሁ ማለት ነው። ከዛ ወዲህ ተረጋግና በቃ ያለውን ነገር እኛ በዚህ ልክ አንቺን አልጠበቀንም። የተበደልሽ ከሆነ ለማገዝ ነው እንጂ አንቺ እንደዚህ ከልጁ ጋር እኛ ለማጣላት አይደለንም። መቼስ ነገሩን የያዘ ነው። ሁለቱ ባለ ጉዳይ ባለው ቦታ ላይ እኛ እናወራለን። እንዳትሰደቡ እንዳታወሩ ብለን ነው እንጂ እነርሱ እንዲሰዳደቡ አይደለም። ለምሳሌ ልጁን ስንጠራ ልጁን ምንም ነገር ከዚህ ወዲህ እንዳታወራ ብለናል። ልጅቷንም እንደዛ ብለን ነው